አንድ ቀላል ልማድ ጉልበትህን በጸጥታ እያሟጠጠ በራስ መተማመንን እየገደለ እንደሆነ ብነግርስ? ይህ የምነግርህ ነገር በህይወትህ ውስጥ ስኬታማ ሆነህ እንድትቆይ ያደርጋል። የሆነ ድካም ይሰማሃል። አለመነሳሳትና ማምለጥ በማትችልበት ውደት ውስጥ ወጥመድ ውስጥ እንዳለ አይነት ስሜት ይሰማል። ግን የማይናወጥ ራስን የመግዛትና እውነተኛ ወንድነት ሚስጥርህ በገሃድ የሚታይ ከሆነስ? ይህን ቪዲዮ ተመልከት። ምክንያቱም ይህንን ከሰማ በኋላ በጭራሽ ደካማ አትሆንም። ይህን የምነግርህን ልማድ በተመሳሳይ መንገድ በየቀኑ አድርገው። ማስተርቤሽን ወይም ሴጋ። ማንም ስለ ግለ ወሲብ አስቀያሚነት ማውራት የማይወደው ርዕስ ነው። ግን ሁሉም ሰው ይህንን ነገር ይተገበረዋል። አንዳንዶች የተለመደ ምንም ጉዳት የሌለውና እንዲያውም ጤናማ እንደሆነ ያስባሉ። ግን መቼም አይደለም። እውነቱን ለመጠየቅ ሞክር። ይህ ልማድ የበለጠ እየሰራ እንደሆነ ብነግራችሁስ? ከምታስቡት በላይ ጉዳት አለ። የጥንት ስቶይኮች በታሪክ ውስጥ ታላላቅ አእምሮች ዘመናዊን ማህበረሰብ ችላ ለማለት የሚሞክር አንድ ነገር ያውቁ ነበር። ተግሳጽ ያለውን አይደል፣ ተድላ መፈለግ የሚያስከፍለውን ዋጋና የእውነተኛ ራስን የመግዛት ሚስጥር ተረድቷል። ዛሬ ደግሞ አንድ የማታውቁትን ነገር እነግራችኋለሁ። ስለዚህ ከዚህ ተግባር ነፃ በመውጣት የራስህን መልስ ማግኘት አለብህ። ኃይልህን ቀይር፣ እዛም ህይወትህ ይቀየራል። ችግሩ ይህ ልማድ በምን ይጠፋል ነው። አንድ እውነት እንነጋገር። ማስተርቤሽን ጊዜ ጥፋተኝነት ስሜት ተሰምቷችሁ ነበር። ይህን ነገር ካደረጋችሁ በኋላ ያ ተነሳሽነት ስሜታችሁ ተጠፋፍቷል። የባዶነት ስሜት ይሰማችኋል። ያ የባዶነት ስሜት ልክ በአንተ ውስጥ ያለ ነገር በህይወት ወደ ኋላ እየተጎተተ እንደሆነ ይነግራል። ግን ለምን? ሳይንስ ይህንን ልማድ በተለማመድክ ቁጥር አእምሮ ከፍተኛ መጠን ያለው ዶፓሚን ማለትም የደስታ ኬሚካል እንደሚለቅ ይነግረናል። ይህ ትክክል ነው? አይደለም፣ ስህተት ነው። ምክንያቱም በአእምሮ በይበልጥ ፈጣን፣ ቀላልና ሱስ ይሆናል እና ልክ እንደ ማንኛውም ሱስ የጎንዮሽ ጉዳት መታየት ይጀምራሉ። ስልቹነት፣ ድካም፣ ተነሳሽነት ማጣት ይሰማችኋል። እውነተኛ ግቦችን ለማሳካት ያደረግከው እንቅስቃሴ ሁሉ ይጠፋል። ምክንያቱም አእምሮ ያላንተ ሽልማቱን ስለተቀበለ ማንኛውንም ነገር ማሳካት ትችላለህ። ስቶይኮች ይህንን ችግር ሳይንስ ከመረዳቱ በፊት ረጅም ጊዜ በፊት ተረድተውት ነበር። ከመጠን በላይ መጠጣትን አደጋ እንደሆነ አስጠንቅቀዋል እና ራስን መቆጣጠር አለመቻል መሰረታዊ ፍላጎቶችን መዘንጋትም እንደዚሁ። ግን እነሱ በትክክል ምን አሉ እና ከዚህ ሁሉ ሱስ ለመላቀቅ ጥበባቸውን እንዴት ተጠቅመው ነበር? የስቶይኮች ጥበብ የደስታ መጠመድ ከታላላቅ የስቶይክ ፈላስፋዎች አንዱ የሆነው ሴኔክ በአንድ ወቅት እንዲህ በማለት ጽፏል። ማንም ሰው ለአካሉ ባሪያ የሆነ ነፃ አይደለም እና በተሰጠ ቁጥር ደስታ እንዲቆጣጠር ስትፈቅድ ያ ነው የሚሆነው። የድክመት አስተሳሰብን ያጠነክራሉ። እናም ለራስ በየቀኑ የምትፈልገውን ነገር ለራስ ተናገር። አሁን ይህንን እፈልጋለሁ በል። እነዚህ አሉታዊ ልምዶችም የድክመት አስተሳሰብህን ያጠነክራሉ። አንተ ለራስህ ትናገራለህ። የምር ይህን እፈልጋለሁ በል። በዚህ ሰዓት ራስን እየተቆጣጠርክ ነው። የሮም ንጉሠ ነገሥት የነበረው ማርክስ ኤልሪን ምኞቶችን በመቆጣጠር ያምን ነበር እንጂ በእሱ አይገዛም። ራሱን መቆጣጠር የማይችል ሰው ደስታን በፈለገው መጠን ከቶ ነፃ እንደማይወጣ ያውቅ ነበር። የእሱ እስረኛ በሆንኩ ቁጥር ፈጣን እርካታ የበለጠ ባሳደርኩ ቁጥር የበለጠ እየተጨነቅ ከዚህ ሱስ ተጽዕኖ ውስጥ ትወድቃል። ከእውነተኛ ሙላት ራቁ። በታሪክ ውስጥ ታላቅ ሰው ከጦረኛ እስከ ንጉሠ ነገሥት ባለራዕይ ድረስ አንድ የሚያመሳስላቸው ነገር ነበር። ፍላጎታቸውን ይቆጣጠራሉ። ፍላጎታቸውን ተግባራቸውን እንዲመራቸው አልፈቀዱም። ከዚህ ምክንያት ታላቅነትን ያገኙ ሲሆን የተቀሩት ደግሞ የፍላጎታቸው ባሪያዎች ሆነው ቀሩ። መፍትሄው እንዴት ነፃ መውጣትና ፍላጎትን መልሰ ማግኘት እንደምትችል ማወቅ። ታዲያ ከዚህ ወጥመድ ውስጥ እንዴት ትወጣለህ? እንዴት ወደ ኋላ ተቆጣጥረህ ከከለከለ ልማድ መላቀቅ ትችላለህ? መልሱም 3 መርሆችን ያዘለ ነው። የራስ ተግሳጽ፣ ዓላማና መለወጥ ላይ። አንደኛ፣ ራስን መግዛት ወይም ደግሞ የራስ ተግሳጽ የነፃነት ቁልፍ። ኤጲስቆጶስ አንድ ሰው ነፃ የሆነ ራሱን አዋቂ ያልሆነ አለ ብሏል እና ያ ነው የት እንደሚጀመር የፍላጎት ባሪያ መሆንን ለማቆም የወሰንክበት ቅጽበት ስልጣንን ማስመለስ ስትጀምር ነው። ነገር ግን ራስን መግዛት ራስን መካድ አይደለም። ምን መምረጥ እንዳለብህ ማወቅ ነው። ቀላል ነገር በራስ ዋጋ ነው። ፍላጎቱን በተቃወምከው ቁጥር አእምሮ የበለጠ ጠንካራ እንድትሆን ያደርጋል። አእምሮ ጥንካሬን ይገነባል እና ከጊዜ በኋላ የራስ ግፊቶች በራስ ላይ ያላቸውን ቁጥጥር ያጣሉ። ሁለተኛ፣ ዓላማህን ፈልግ። ልማድን በተሻለ ነገር ተካ።
ስቶይኮች ዓላማ የሌለው ህይወት የሚባክን ህይወት ነው ብለው ያምኑ ነበር። እዚህ ነው ብዙ ወንዶች ከዚህ ልማድ ጋር የሚታገሉት። ጉልበታቸውን ወደ አስተሳሰባቸው ለማዛወር ትርጉም ያለው ነገር ይጎላቸዋል። ስለሱ አእምሮ ንግድ በመገንባት ላይ ከተጠመደ ችሎታን ማዳበር ወይም ታላቅነትን መከተል ይከብዳል። በእርግጥ ለጊዜያዊ ደስታ ጊዜ አለ። ዋናው ነገር ልማዱን እውነተኛ የመርካት ስሜት በሚሰጥ ነገር ላይ መተካት ነው። ሶስተኛ ሽግግር፣ ጉልበትህን በማዞር ላይ ሆን። የጥንት ተዋጊዎች፣ አርቲስቶችና ፈላስፋዎች ዛሬ አብዛኛዎቹ ወንዶች ችላ የሚሉትን ሚስጥር ያውቁ ነበር። የጾታ ጉልበት በሰው አካል ውስጥ በጣም ኃይለኛ ኃይል እንደሆነ ተረድቷል። እናም ያ ጉልበት ሲባክል ለዚህ አቅሙን ያጣል። ነገር ግን ሲዘዋወር ወደ ፍሬያማ ነገር ሲተላለፍ ይታያል። እሱ የማይቆም የድራይቭ ምንጭ ይሆናል። ኒኮላ ቴስላ በታሪክ ውስጥ ካሉት ታላላቅ ባለአእምሮዎች አንዱ ነው። ይህን መርህ ስለተረዳ ሕይወቱን በሙሉ ያከብራል። ጉልበቱን በማዘዋወር ሌሎች ያልቻሉትን ታላቅነት በማሳካት እንደሚችል ያውቅ ነበር። ስቶይኮችም የሰበኩት ይህንኑ ነው። ጊዜያዊ ደስታ ላይ ጉልበትን ከማባከን ይልቅ ምኞትህን፣ ፈጠራህን ለማቀጣጠል ተጠቀምበት። እናም ያንተ ተግሳጽ ሲቆም ምን ይሆናል? እስቲ አስቡ። በማይዛነፍ በራስ መተማመን በየቀኑ ከእንቅልፍ መነሳት፣ ጥፋተኝነት ስሜት፣ ድክመት የለም። ልክ ንጹህ የማይቆም ጉልበት፣ ከመቼውም የበለጠ ተነሳሽነት፣ የበለጠ ትኩረትና የበለጠ በህይወት የመቆጣጠር ስሜት እንደተሰማ አስብ። ነፃ መውጣት ያ ነው። የአንተም የቴስቶስትሮን መጠን ይጨምራል። አእምሮ ንጽህናን ያሳድጋል እና ከሁሉም በላይ ደግሞ በራስ መተማመን አእምሮ ላይ ስልጣን መልሰ ታገኛለህ። የእውነተኛ የስቶይኮች ነፃነት ማለት ነው። እያወራው ያለሁት ልማድ ስለማቋረጥ ብቻ አይደለም፣ የምታስቡትን ሰው መሆን ማለት ነው እንጂ። የመጨረሻው ፈተና አሁን ጥያቄው በውህደቱ ውስጥ እንደጸናችሁ ትቆያላችሁ ወይስ በስሜታችሁ ተጽዕኖ ስር ትቆያላችሁ? ባዶ ልማድ አቅምህን እንዲሰርቅ ትፈልጋለህ ወይስ ከሱ በላይ ትነሳሳለህ? ምርጫው ያንተ ነው። ግን ይህንን አስታውስ፣ በታሪክ ውስጥ ማንም ታላቅ ሰው በፍላጎቱ አልተገዛም። ዓለምን የቀየሩት መጀመሪያ ራሳቸውን የተካኑ ሰዎች ናቸው። ነፃ ለመውጣት ዝግጁ ከሆንክ ስልጣንን መልሰን ለእውነተኛ ስቶይክ መኖር ጀምር። እንደዚህ አይነቱን ተጨማሪ ቪዲዮዎች ለማግኘት ቻናሉን ሰብስክራይብ ማድረጉን አትርሱ። ራስን የመግዛት ጉዞ አሁን ጀምር።